ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ እንደተለመደው አንድ ድንቅ ፊልም ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የሃይስኩል ተማሪ የሆነው ኒክ የግራጁዌሽን ፕሮግራሙን በመተው ለአንድ የጽሑፍ ፕሮግራም ወደ ለንደን ለመብረር አቅዷል። ኒክ ወደ ለንደን ለመሄድ ስላለው እቅድ የቅርብ ጓደኛው ለሆነው ፔት ይነግረውና ይሰናበተዋል። ይህ በእንዲህ እንዳለ አኒ የምትባል ሌባ ከፍቅረኛዋ ማርከስ ጋር በመተባበር አንድ የጌጣጌጥ ሱቅ ለመዝረፍ ወደ ሱቁ ይሄዳሉ። የተወሰኑ ጌጣጌጦቹን ከወሰዱ በኋላ በሰረቁት መኪና ከቦታው ይሰወራሉ። በሚቀጥለው ቀን አኒ ጌጣጌጦቹን የያዘውን ቦርሳ ይዛ ወደ ትምህርት ቤት ልትሄድ ስትል ማርከስ ጌጣጌጦቹን ለብቻው ለመውሰድ በማሰብ ቦርሳውን አስቀምጣ እንድትሄድ ይጠይቃታል። እሷ ግን አልተስማማችም። ማርከስ ሐሳቡ ባለመሳካቱ ተናዶ ለፖሊስ ደውሎ ጌጣጌጦቹ እንደሰረቀች ይጠቁምባታል። አኒ ትምህርት ቤት ሄዳ ጌጣጌጦቹን የያዘውን ቦርሳ ሎከሯ ውስጥ ትከተዋለች። ነገር ግን ፔት እያያት ነበር። ከጥቂት ደቂቃዎች በኋላ ፖሊሶች ይመጡና ሎከሯን ከፍተው ቦርሳዋን ሲበረብሩ ጌጦቹን ያገኛሉ። ከዛም ፖሊሶቹ አኒን ወደ ፖሊስ ጣቢያ ወስዷታል። አኒ ፍቅረኛዋ ማርከስ እንደጠቆመባት አላወቀችም። እናም ትደውልለትና ፖሊሶች እንደያዟት ትነግረዋለች። ከዛም ማርከስ ፖሊሶቹ እንዴት ሊያውቁ ቻሉ ብሎ ይጠይቃታል። እሷም ሁሉንም ነገር እንደምታስተካክል ትነግረዋለች። ነገር ግን አኒ ያኔ ቦርሳዋን ሎከር ውስጥ ስትከት ፔት ስላያት እሱ እንደጠቆመባት ነው ያሰበችው። ጥቂት ሰዓታቶችን በጣቢያው ካሳለፈች በኋላ ትለቀቃለች። ከፖሊስ ጣቢያ ከተለቀቀች በኋላ ፔትን ለመበቀል ትዘጋጃለች። በሌላ በኩል የኒክ እናት ከኤርፖርት ተደውሎላት እንደነበርና በረራው ላልተወሰነ ጊዜ እንደተራዘመ ለኒክ ትነግረዋለች። ነገር ግን እንደሚሄድ ስላልነገራት እንዴት ሳትነግረኝ እንደዚህ አይነት ውሳኔ ትወሰናለህ ብላ ትጮህበታለች። እሱም ከመሄዱ በፊት ሊነግራት አስቦ እንደነበር ይነግራትና ይቅርታ ይጠይቃታል። ከእናቱ ጋር ትንሽ ካወራ በኋላ ለንደን የሚሄድ ሀሳቡን በመተው ወደ አንድ ፓርቲ ይሄዳል። ከደቂቃዎች በኋላ ፔት ወክ ሲያደርግ እናያለን። ከዛም አኒ የላከቻቸው ሰዎች መጥተው ይደበድቡትና አኒ ጋር ይወስዱታል። አኒ ለፖሊሶች የጠቆመባት ፔት እንደሆነ እርግጠኛ ሆናለች። እናም በጣም ተደበድበዋለች። ፔት ዱላው ሲበዛበት የጠቆመብሽ ጓደኛዬ ኒክ ነው ይላታል። ነገር ግን እዚህ ጋር መረዳት ያለባችሁ ነገር ኒክ ላይ ያሳበበው መጥፎ ጓደኛ ስለሆነ ሳይሆን ኒክ ወደ ለንደን እንደሄደ በማሰብ ነበር። ኒክ ግን በረራውን ትቶ ፓርቲው ላይ እየቀወጠው ነው። ፓርቲውን ጨርሶ ወደ ቤቱ እየሄደ እያለ አኒና ሰዎቹ በጣም ይደበድቡታል። ኒክ ከመጠን በላይ በመደብደቡ ምክንያት ትንፋሹ ይቋረጣል። አኒና ጓደኞቿ ኒክን ገደል ነው ብለው በጣም ይደናገጣሉ። ነገር ግን ፖሊሶች እንዳይዟቸው በመፍራት የኒክን ሰውነት ጉድጓድ ውስጥ ይከቱትና ቦታውን ለቀው ይሄዳሉ። የሚቀጥለውን ትዕይንት ማመን ትንሽ ሊከብዳችሁ ይችላል፣ ግን እረዳችኋለሁ። ኒክ ሰውነቱ ሳይጎዳ ምንም እንዳልተፈጠረ ከጫካ ውስጥ ይወጣል። ነገር ግን ምን እንደተፈጠረ ማስታወስ አልቻለም። ከዛም ወደ ትምህርት ቤት ይሄዳል። ነገር ግን ያላሰበው ነገር ይፈጠራል። ተማሪዎቹ እሱን ማየት አይችሉም። ኒክ በክላስ ውስጥ ተቀምጧል፣ ግን ማንም የሱን መኖር አያውቅም። ብቻ ምን አለፋችሁ ሰዎች እሱን ማየትም ሆነ መስማት አይችሉም። ኒክ በጣም ግራ ይጋባና ወደ ቤቱ መሄድ ይጀምራል። መንገድ ላይ መኪና ይገጨዋል። መግጨት ብቻ ሳይሆን የጭነት መኪና በሰውነቱ ላይ ያልፋል። ነገር ግን ምንም አይጎዳም። ቤት ሲደርስ እናቱ ለፖሊሶች ልጇ እንደጠፋ በማሳወቋ ምክንያት ቤታቸው ውስጥ ፖሊሶች መረጃ እየሰበሰቡ ያያል። ኒክ ተረጋግቶ ማሰብ ሲጀምር ሁሉንም ነገር ያስታውሳል። እናም በህይወት እንዳለ ነገር ግን ሰዎች እሱን ማየት እንደማይችሉ ይረዳል። ፖሊሶቹ የትምህርት ቤቱን ርዕሰ መምህር ኒክ ከተማሪዎች ጋር ስላለው ግንኙነት ጠይቀውታል። ርዕሰ መምህሩም ኒክ ከአኒ ጋር ጥሩ ግንኙነት እንደሌለው ለፖሊሶቹ ይነግራቸዋል። ፖሊሶቹ ወደ አኒ ቤት ሄደው ኒክ በጠፋበት ምሽት የት እንደነበረች ይጠይቋታል። እሷም ውሸቶችን እየፈጠረች ትነግራቸዋለች። ኒክም በዛው ሆኖ የአኒን የውሸት ወሬዎች እየሰማ ነበር። ፖሊሶቹ ከሄዱ በኋላ ኒክ አኒን ከፎቅ ላይ ሊገፈትራት ይሞክራል። ነገር ግን ሰዎችን መገፍተር ለሱ የሚቻል አይደለም። ፖሊሶቹ ኒክን በጫካ ውስጥ መፈለግ ይጀምራሉ። ኒክ ህይወቱ እንዳላለፈ እርግጠኛ ነው። ስለዚህ ፖሊሶቹ ህይወቱን እንዲያተርፉለት አካሉ የት እንደሚገኝ ለፖሊሶች ሊያሳያቸው ይሞክራል። ነገር ግን ሊያዩትም ሆነ ሊሰሙት አልቻሉም። በመጨረሻም በፖሊሶቹ ውሾች ምክንያት የኒክ ሰዓት ይገኛል። አኒ በጣም ስለፈራች ለመሸሽ እቃዎቿን እያዘጋጀች ነው። ታናሽ ወንድሟ ቪክተር ከእንቅልፉ ይነሳል። አኒ ወንድሟን ለአባቷ አደራ ትሰጥና እቃዎቿን ይዛ ከቤት ትወጣለች። በሌላ በኩል በጫካ ውስጥ ያለው ፍለጋ አሁንም እንደቀጠለ ነው። የኒክ እጅ ሲንቀሳቀስ እናያለን። አሁን ኒክ በህይወት መኖሩ ለሁላችንም ግልጽ ይሆን ይመስለኛል። ነገር ግን ፖሊሶቹ ቶሎ ካላገኙት መሞቱ የማይቀር ነው። ብሪያን የሚባል ፖሊስ ማርከስን አንዳንድ ጥያቄዎች ይጠይቀዋል። ፖሊሱ የሚፈልገውን ነገር ካገኘ በኋላ አኒ የምትገኝበትን ቦታ ካወቀ እንዲደውልለት ነግሮት ስልኩን አስቀምጦለት ይሄዳል። ከጥቂት ደቂቃዎች በኋላ የማርከስ ጓደኛ ለአኒ ይደውልላትና እንዲገናኙ ይቀጥራታል። አኒ ስላላመነችው የተቀጣጠሩበት ቦታ ቀድማ ሄዳ ፖሊሶች መኖር አለመኖራቸውን እያጣራች ነው። ነገር ግን ማርከስ ከኋላዋ መጥቶ ሽጉጥ ይደቅንባትና ወደ ጓደኞቹ ጋር ይወስዳታል። አኒ ማርከስን ድፍረቱ ካለ ተኩሰ ግደለኝ ትለዋለች። ማርከስ ግን ጨክኖ ሊተኩስባት አልቻለም። ወዲያው ፖሊሶች አካባቢውን ይወሩታል። ከዛ ሁሉም ለማምለጥ ይሞክራሉ። ነገር ግን ከአኒ በስተቀር የተሳካለት የለም። አኒ ከድልድዩ ላይ ዘላ ፖሊሶቹን ማምለጥ ትችላለች። ኒክ ሁሉንም ነገር በዛ ሆኖ እያየ ነበር። እናም አኒን ጮክ ብሎ አሁን ብታመልጭን በቅርቡ ትያዣለሽ ይላታል። አኒ ለመጀመሪያ ጊዜ ኒክን ሰምተው ትዞራለች። ነገር ግን ልታየው አልቻለችም። አኒ ግራ በተጋባ ስሜት ውስጥ ሆና ቦታውን ለቃ ትሄዳለች። ኒክ አኒ እንደሰማችሁ ሲያውቅ በጣም ይደሰታል። በሚቀጥለው ቀን አኒ የእናቷ መቃብር ጋር ሄዳ እያለቀሰች እያለ ኒክ ይመጣና ሊያወራት ይሞክራል። ነገር ግን አሁን እሱም መስማት የምትችል አይመስልም።
ኒክ አውቃ እያስመሰለች እንጂ የሚያወራውን ሁሉ እንደምትሰማው እርግጠኛ ሆኗል። እናም አሁንም በህይወት እንዳለና ፖሊሶቹ ህይወቱን እንዲያተርፉለት አካሉ የት እንዳለ እንድትነግራቸው ይለምናታል። አኒ ግን ያወራውን የሰማቸው አይመስልም። እናም በመቃብሩ ቦታ ትንሽ ከቆየች በኋላ ተነስታ ትሄዳለች። ኒክ በሄደችበት ሁሉ እየተከተለ ህይወቱን እንድታተርፍለት ይለምናታል። አኒ ግን የምትሰማው ድምፅ ጭንቅላቷ የፈጠረው ቅዠት እንደሆነ የምታስብ ይመስላል። ኒክ በጣም ጮክ ብሎ ስሟን ይጠራል። አኒም ደንግጣ ትዞራለች። ነገር ግን ማንም የለም። አኒ ፊት ላይ ከባድ የሀዘን ስሜት ይታያል። ባደረገችውም ነገር በጣም እንደተጸጸተች ማወቅ ቀላል ነው። በሚቀጥለው ትዕይንት አኒ የኒክ ቤት ተደብቃ ትገባለች። ከዛም የኒክን ፎቶዎች እያየች እንዲሁም በልጅነታቸው አብረው ያሳለፉትን ነገር እያሰበች በጣም ታዝናለች። አኒ አሁን ኒክ በህይወት ሊኖር እንደሚችል ማሰብ ጀምራለች። እናም ከጉድጓዱ ውስጥ ኒክን ለማውጣት እየሮጠች ወደ ቦታው ትሄዳለች። ኒክም ተከትሏት ይሄዳል። ጉድጓዱን ከፍታ ስታይ የኒክ አካል በቦታው አልነበረም። ማን ሊወስደው ይችላል? አኒ ተረጋግታ ለማሰብ እየሞከረች ነው። ኒክ በጣም ግራ ተጋብቷል። አኒ ዙሪያዋን ማየት ስትጀምር ፔት የሚወስደው መድኃኒት ወድቆ ታያለች። ኒክና አኒ መታየት ባይችሉም ሀሳባቸው ግን ተመሳሳይ ነው፣ የኒክን ህይወት መታደግ። አኒ ቀጥታ ፔት ወዳለበት ቦታ ትሄዳለች። ከዛ ፔት ሁሉንም ነገር መናዘዝ ይጀምራል። ሲጀመር ኒክ ለፖሊስ እንዳልጠቆሙባትና ያኔ ኒክ ላይ ያሳበበው ፈርቶ እንደነበር ይነግራታል። አኒ ኒክን ያለ ጥፋቱ እንዳስደበደበችው ስታወቅ በጣም ትጸጸታለች። በመጨረሻም ፔት ለፖሊሶች የጠቆመባት ማርከስ እንደሆነና አሁንም የኒክን ሰውነት ከቦታው የወሰደው እሱ እንደሆነ ይነግራታል። ከዛ አኒ ማርከስን ፈልጋ ታገኘውና ሽጉጥ ደቅናበት የኒክን ሰውነት የት እንዳደረገ ትጠይቀዋለች። በሌላ በኩል ፔት ኒክ ላይ ባደረገው ነገር ተጸጽቶ ራሱን ለማጥፋት ሲሞክር እናያለን። ኒክ በህይወት እንዳለና ራሱን ማጥፋት እንደሌለበት ሊነግረው ይሞክራል፣ ግን ያው ሊሰማው እንደማይችል ግልጽ ነው። አሁን ፔት በህይወትና በሞት መካከል ነው። ከዛም ልክ እንደ ኒክ ከሰውነቱ ይነጠላል። ኒክና ፔት አሁን መታየት ችለዋል። ኒክ አጋጣሚውን ተጠቅሞ ፔትን ሰውነቱን ከማርከስ ጋር ወዴት እንደወሰዱት ይጠይቀዋል። ፔትም ለኒክ የፈለገውን ነገር ከነገረው በኋላ ወደ ሰውነቱ ይመለሳል። በተመሳሳይ ሰዓት ማርከስ ለአኒ የኒክ ሰውነት የት እንዳለ ይነግራታል። አኒ ኒክን ለማትረፍ ወደ ቦታው መሄድ ስትጀምር ማርከስ ከኋላ ይተኩስባታል፣ ነገር ግን አልሞተችም። አኒ መልሳ ማርከስ ላይ ተተኩስበትና ጥላው ትሄዳለች። አኒ ትንሽ የተጎዳች ትመስላለች። እናም ለኒክ ቶሎ እንዲደርሱለት በማሰብ ለፖሊሶች ደውላ የኒክ ሰውነት የት እንደሚገኝ ተነግራቸዋለች። ኒክ ከፖሊሶቹ ቀድሞ ቦታው ላይ ደርሷል። አሁን ኒክ ሰውነቱን አግኝቶታል፣ ግን ያው ራሱን ማዳን ስለማይችል ፖሊሶቹ እስኪመጡ መጠበቅ አለበት። ፖሊሶቹ በቦታው ደርሰው ኒክን ያገኙታል። ከዛም በህይወት መኖሩን ካረጋገጡ በኋላ አምቡላንስ ውስጥ ያስገቡታል። አኒ ከርቀት ሆና ሁሉንም ነገር እያየች ነው፣ ነገር ግን አሁንም እየደማች ነው። አኒ መኪና ውስጥ ገብታ ትተኛለች። ሲመሻሽ አንድ ፖሊስ የአኒ መኪና ያንኳኳና ከመኪናው እንድትወርድ ይነግራታል። አኒ አልወረደችም። መኪናዋን አስነስታ ፖሊሱን ትታው ትሄዳለች። ፖሊሶቹም እሷን ማሳደድ ይጀምራሉ። በሌላ በኩል በሆስፒታል ውስጥ የኒክ እናት ዶክተሮቹ የልጇን ህይወት ለማትረፍ ሲሞክሩ እያየች ነው። ኒክ እናቱ በዚህ ደረጃ ለሱ መጨነቋን በማየቱ የተገረመ ይመስላል። አኒ በመጨረሻም ፖሊሶቹን ማምለጥ ችላለች፣ ነገር ግን ብዙ ደም እየፈሰሳት ነው። በስቃይ ውስጥ ሆና ኒክን ለማየት ወዳለበት ሆስፒታል ትሄዳለች። ከዛ ወደ ክፍሉ ልትገባ ስትል የኒክ እናት ታስቆማታለች። አኒ እናቱ ወደ ክፍሉ እንድትገባ እንድትፈቅድላት ብዙ ትለምናታለች። እናቱ ደስተኛ ባትሆንም ትፈቅድላትና አኒ ወደ ክፍሉ ትገባለች። ከዛ አኒ ኒክን እያለቀሰች ይቅርታ ትጠይቀዋለች። አኒ እናቷ የሰጠቻትን የአንገት ሐብል ለኒክ ትሰጠውና አጠገቡ ትተኛለች። ኒክ ወዲያ ወደ ሰውነቱ ይመለሳል። ከዛም አኒን ህይወቱን ስላተረፈችለት ያመሰግናታል። ነገር ግን አኒ ብዙ ደም ስለፈሰሳት ህይወቷ ያልፋል። ኒክ ከሆስፒታሉ ከወጣ በኋላ የአኒ ታናሽ ወንድም የሆነው ቪክተር ጋር ይሄዳል። ቪክተር እህቱ መሞቷን አውቋል። ኒክ ለእህትህ መላክ የምትፈልገው መልእክት ካለ የመጫወቻ አውሮፕላኑ ላይ ጽፈን እንላክላት ይለዋል። ቪክተር መላክ የሚፈልገው መልእክት አጭር ነው፣ ሄይ አኒ የሚል ጽሑፍ ብቻ። ኒክ ቪክተር እንዳለው ሄይ አኒ ብሎ አውሮፕላኑ ላይ ይጽፍለታል። ከዛም አውሮፕላኑን በጋራ ያበሩታል። ፊልሙም በዚህ ሁኔታ ይጠናቀቃል። ዘ ኢንቪዚብል የተሰኘው እንደ አውሮፓውያን አቆጣጠር በ2007 ተለቆ በተመልካቾች ዘንድ ትልቅ ተወዳጅነትን ያገኘው ድንቅ ፊልም ታሪኩ ባጭሩ ይህን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።